السلام عليكم ورحمة الله يا أحبابي ዛሬ ይዤላችሁ የመጣሁት ክሬስ ሲድስ ወይ ደግሞ የፌጦ ዘር ነው ይዤላችሁ የመጣሁት። እንግዲህ ብዙ ጊዜ በየቤታችን ፌጦ አይጠፋም። በተለይ በሀገራችን አባባል አለ፣ ለማንኛውም ፌጦ መድኃኒት ነው የምትባል አባባል አለች። እስቲ ያንን ሳይንሳዊ በሆነ መልኩ ለማየት እንሞክራለን ዛሬ ኢንሻአላህ። እንግዲህ ክሬስ ሲድስ ምን ተብሎ ይጠራል? በሳይንቲፊክ ዴሞ ለፒዲየም ሳቲቪየም ተብሎ ይጠራል ማለት ነው። በጣም ከፍተኛ የሆነ ኒውትሪየንት ያለው በተለይ አይረን ሪች ነው። አይረን ብረታማ ነው። ሱፐር አይረን ሱፐር ፉድ ተብሎ ይጠራል። በአይረን በጣም ከመበልጸጉ የተነሳ ሱፐር ፉድ ተብሎ ይጠራል ማለት ነው። ለምን? በውስጡ አይረን እንደዚሁም ፎሌት፣ ካልሲየም፣ ፋይበር፣ ፕሮቲን እና ቫይታሚን ኤ፣ ሲ፣ ኢ እነዚህን አጭቆ ስለያዘ ሱፐር ፉድ በመባል ይታወቃል ማለት ነው። ሱብሃንአላህ ያ አህባቢ፣ እንግዲህ ይሄ በአንድ ላይ ብዙ ጊዜ እነዚህ አይነት ነገሮች በአንድ ሲድ ላይ ተሰብስበው አይገኙም። ለዚህም ሲባል በክሊን መልኩ እነዚህ ንጥረ ነገሮች ሰዎች በአዲቲቭ መልኩ እንዲጠቀሙ ይደረጋል ማለት ነው። ግን ይሄን ሁሉ አጠቃሎ ክሬስ ሲድ ወይ ደግሞ ፌጦ ይዞታል ማለት ነው። ስለ ፌጦ ይሄን ያህል ካልን ምን ምን ጥቅም ሊሰጥ ይችላል የሚለውን ኢንሻአላህ ባጭሩ ለማየት እንሞክራለን ማለት ነው። ፌጦ እንግዲህ ኒውትሪሽን ቫልዩ እጅግ በጣም ከፍተኛ ነው ብያችኋለሁ። በውስጡ ፋቲ አሲድ አለው፣ አሚኖ አሲድ አለው፣ ሚኒራሎች አሉት እንደ አይረን፣ ፖታሺየም፣ ፎስፈረስ እና ካልሲየም በውስጡ አጭቆ ይዟልና ሃይ ኒውትሪሽን ቫልዩ ስላለው ወይ ደግሞ ሱፐር ፉድ ተብሎ የሚጠራበትን መንገድ ተነጋግረናል ማለት ነው። ሌላ ይሄ አይረኖች በመኖራቸው እነዚህ ሱፐር ፉድ በውስጡ በመያዙ አኔሚያ ፕሪቬንሽን ወይ ደግሞ የደም ማነስ ማኔጅ ሊያደርግልን ይችላል። ብዙ ጊዜ ፎሌት እና አይረን ያለባቸው ነገሮች እጥረት በሰውነታችን በሚመጣበት ጊዜ አኔሚያ ይከሰታል ማለት ነው። ይሄ አኔሚያ እንግዲህ በደም ማነስና በተለይ በሚያጠቡ ሰዎች እንደዚሁም ደግሞ እርግዝና ላይ ያሉ እናቶች ብዙ ጊዜ የደም ማነስ ይገጥማቸዋል። እንደዚሁም ደግሞ በወንዶች ላይ የደም ማነስ በሚገጥምበት ጊዜ የማዞር በሽታ የመከላከል የማቃት በተለይ ህጻናት ላይ በቀላሉ በበሽታ የመጎዳት ችግር እንዲደርስባቸው ያደርጋል ማለት ነው። ይሄን ለመቅረፍ ብዙ ጊዜ ሱብሃንአላህ እንትን መጠቀም አለብን ማለት ነው። ሌላ ኢሚዩን ሲስተም ሳፖርት ያደርጋል። በሽታ የመከላከል አቅማችን እጅግ በጣም ከፍ እንዲል ያደርጋል። ምክንያቱም በውስጡ ቫይታሚን ኤ፣ ቫይታሚን ሲ እና ኢ በውስጡ አጭቆ ስለያዘ አንቲኦክሲዳንት ስለሚያደርግ ኢንፌክሽኖችን ፋይት በማድረግ በመዋጋት በመታገል ፍሪ ራዲካል ዳሜጅ ከማድረስ ነፃ የሆነ እንትኖች ንጥረ ነገሮች ወይ ደግሞ ባክቴሪያዎች፣ ቫይረሶች እነዚህ ፓቶጂኖች በሰውነታችን ውስጥ በሚገቡበት ጊዜ በከፍተኛ ደረጃ ጥቃት አድርሰውብን ጉዳት ከማድረሳቸው በፊት ታግሎ እንዲቋቋም ያደርግልናል ማለት ነው። ስለዚህ ሁላችንም ኢሚዩን ሲስተማችን ከፍ እንዲል ያደርግልናል ማለት ነው። ሌላ የአጥንት ጥንካሬ እንዲጨምር ያደርጋል። ምክንያቱም በውስጡ ካልሲየም እና ማግኔዥየም በከፍተኛ ደረጃ ይዟል። በመገጣጠሚያችን ላይ ደግሞ አንዳንድ ችግሮች እንዳይከሰቱ እንደነ አርትራይቲስ የመሳሰሉ እንደ ቁርጥማት የመሳሰሉ መገጣጠሚያ ላይ የሚመጡ ማንኛውም በሽታዎችን የመከላከል አቅሙ በጣም ከፍተኛ ነው። ምክንያቱም በውስጡ የሚያለሰልስ አጥንታችንን የማለስለስ አቅሙ መገጣጠሚያችን ላይ የማለስለስ አቅሙ እጅግ ከፍተኛ ስለሆነ ማለት ነው። ሌላ ዳይጀስቲቭ ሄልዝ አለው ማለት ነው። ምግብ በከፍተኛ ደረጃ እንዲፈጭልን ያደርጋል። ክብደታችን እንዲቀንስ ያደርጋል ማለት ነው። በተለይ ቤት ውስጥ ልጆች ቁርጠት ሲሰማቸው ሆዳቸው ላይ ምግብ አልፈጭ ሲል ፌጦን ቶሎ ብለን መስጠትና በፍጥነት ሲያክም እናየዋለን ማለት ነው። ሌላ ካርዲዮቫስኩላር ጥቅም ይሰጣል። ለልባችን ለደም ስራችን ከፍተኛ የሆነ አደጋ እንዳይመጣ ያደርጋል። በተለይ ኦሜጋ 3 ፋቲ አሲድ ስላለው በውስጡ ኮሌስትሮልን እንዲቀንስልን ያደርጋል እና ደግሞ የልብ በሽታ እንዳይመጣብን ሪስኩን በመከላከል ትልቁ ሚና ይጫወትብናል ማለት ነው። ሌላኛው ጥቅም እንግዲህ የደም ስኳራችን ከፍ በሚልበት ጊዜ ደም ውስጥ ያሉትን ስኳሮች ማኔጅ ያደርጋቸዋል። ስኳሩን በመቀነስ እንደዚሁም ደግሞ ከአንጀታችን ስኳር በከፍተኛ ደረጃ ወደ ደማችን እንዳያልፍ ብሎክ በማድረግ በመከላከል ይታወቃል ማለት ነው። ሌላኛው ዊሜንስ ሄልዝ የምንለው ነው። የሴቶችን ጤንነት ይጠብቃል። በተለይ
የወር አበባን ዑደት ጠብቆ እንዲመጣ በማድረግ እንደዚህም ደግሞ ወተት በከፍተኛ ደረጃ እንዲመነጭ ለሚያጠቡ እናቶች ጥራት ያለው ወተት እና ልጆች በቂ የሆነ ወተት እንዲያገኙ እንዲመነጭ ብዛት ያለው ወተትን ለማመንጨት ይረዳልና እናቶች ፌጦን ሊያዘወትሩ ይገባል ማለት ነው። ፌጦን በምን መልኩ መጠቀም እንችላለን? እንግዲህ ብዙ ጊዜ ኮመንሊ እንደ ባህልም የሚታወቀው እንደ ሀገራችን የሚታወቀው ምንድነው በሻሂ በትኩስ ነገር አንድ ማንኪያ ወስዶ በመጠጣት ይታወቃል። ነገር ግን በጣም ኢፌክቲቭ የሚሆነው ውጤታማ የሚሆነው ውሃው ላይ በመዘፍዘፍ ውሃውን በመጠጣት ወይ ደግሞ ወተት ላይ ይዘፈዘፍና ከነ ወተቱ መጠጣት፣ በተለይ ደግሞ ላይም ጁሶች ላይ ጨምረን ለ15 ደቂቃ ካቆየነው በኋላ መጠጣት እጅግ በጣም ጥቅሙ የበለጠ እንዲሆን ይረዳናል ማለት ነው። አንዳንድ ሰዎች የፌጦን ዘይት ራሱ ወደ ዘይትነት በመቀየር በቀላሉ ምግባችን ላይ ድሮፕ እያደረግን እየጨመረን እንድንጠቀም የምናገኘውን ጥቅም ከፍ እንዲል የሚረዱን አንዳንድ የዘይት አምራቾች አሉ። እነሱን የበለጠ በዚህ ስራ ላይ እንዲበረቱ እናበረታታለን ማለት ነው። እንደዚሁም ደግሞ ፌጦን ሾርባ ላይ በመጨመር ሌላ ደግሞ በባህላዊ ሁኔታ የምንጠቀማቸው አንዳንድ ምግቦች ጋር እንደ ቅመም እየጨመሩ የሚጠቀሙ ሰዎች አሉ። ያንን በምግባችን ውስጥ በመጨመር ጤናችንን እንድንጠብቅ ማድረግ እንችላለን ለማለት ነው። ዛሬ እዚህ ጋር ስለ ፌጦ ያደረኩትን ንግግር እዚህ ጋር አቆማለሁ። ሰላም አለይኩም ወራህመቱላህ።